የኔ አባት እናቴን ሳላይ 10 ዓመት ከበደኝ። ከፋን አሉን አለኝ። ታውቃለህ ሱስም አለ ምን አለ አሉን አለኝ። ተመልካቾቻችን እቺ የመጨረሻዋ ሞመንት ላይ ደርሰናል። አሁን እየሄድኩ ያለሁት እንግዲህ ወደ ብዙአየሁ ልጅ ጋር ነው። ላልተወሰነ ጊዜ ጎዳና ላይ ነው አሁን ያረፈው። ብዙአየሁ ብዙ ዓመት አረብ ሀገር የለፋቸው የተንከራተተችው ለልጆቼ ብላ ነው እና እንዳሰበችው አልሆነም ማለት ጎዳና ወድቆ ሱስ ውስጥ ተዘፍቆ በጣም ከባድ ጊዜ እያሳለፈ ነው። እሱም በእናቱ ናፍቆት እየተሰቃየ ነው፣ እሷም በልጅ ናፍቆት እየተሰቃየች ነው። ኢትዮጵያ መታለች፣ እሷ መምጣቷን አያውቅም። እኛም ደግሞ እሱን እንደምናገኘው እሷ አታውቅም። መቼም እናት አይደለች፣ ለእናት ብዙ ነገር ይገባታል። እኛ ደግሞ ትንሽ ሻል ያለ ነገር አስበናል። ይሄ ትልቅ ሚሽን ነው። እንደ ሾው በጣም ከባድ ነው። አንድን ሰው ከሱስ እስኪወጣ ድረስ ጠብቆ ሾው መስራት ምናልባት እንደምናስበው ቀላል ላይሆን ይችላል። የፈጀውን ያክል ይፍጅ። ብቁ ሲሆን ነው ከእናቱ ጋር የምናገናኘው። እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? ደህና ነህ? ማን ልበል ስምህ? ቴድሮስ አሙ። ቴድሮስ ዶንኪቲው ይባላል። እናቴን የማየት ህልሜ ነበረኝ። እናቴን ማየት ማለት አሁንም ድረስ ማለት ነው። እናቴን ምንም ነገር ማድረግ አልችልም። በጣም ትልቁ ነገር ነው እናቴን ማለት። ገና በቪዲዮ ሳያት ማለት ምን እንደሰማኝ ታውቃለህ? እናቴን ናፍቀሽኛል አትመጪም ወይ? የኔ እናት አንቺን ብቻ ነው ማየት የምፈልገው። ናፍቆት ባዛላቸው ደጀ ሁሉም ነገር ይቅርብኝ፣ ምንም ነገር ቢሆን እናቴ አንቺ እኔ ጋ ነኝ ምናምን ነገር አልኳት። ታውቃለህ አንቺ እኔ ጋ ነኝ፣ እኔ ምንም እያደረኩሽ አኖርሻለሁ፣ ምንም እያደረኩ አልኳት ማለት ነው። ስደቱ ይብቃሽ፣ ነይ ግቢና የእናትነት ፍቅር አሳይኝ እናቴ። እኔ ምንም አልፈልግም ከአንቺ፣ ጥቅምሽን አልፈልግም፣ ምንም አትስጭኝ። ነይ እናቴ፣ እኔ እንጀራሽን አይቼ እጠግባለሁ፣ ባልበላም ይለኛል። እሺ የሰው ሀገር አንዴ ከወጣክ ደግሞ ነገ ዛሬ ትላለህ ወይ? ለማይሞላው ነገር ተሰድጄ ብወጣ ጠላቴ የገደልኩት ትላለች። ምን አረግኩልህ አንተ? ምን አበለውክ? ምን አጠጣሁክ? ምን እንደሆንክ ምን አየሁ? እኔ ነጌን እያልኩኝ እናንተን ገደልኳችሁ እያለች አንቺ ነጌን አትበይ። እኔ ነጌ ሌላ ሰው ነኝ። ይኸው ተቀይሬያለሁ፣ አድጌያለሁ። አሁን ነይልኝ፣ ችግር የለውም። እኔ አንቺን ብቻ ነው የምፈልገው፣ ምንም ህይወት አልፈልግም። እኔ አሁንም ድረስ እናቴን ባገኛት አንድ ነገር ለገንዘብ አልፈልግም። እኔ አፈርም ግጬም ቢሆን እሷ ናት አኖራታለሁ። ግን የእናት ፍቅር አጥተው ታውቃለህ? የእናት ፍቅር ያለ እናት መኖር ማለት ከባድ ነው። እናቴን ሳላት አስብ፣ 10 ዓመት ማለት ቀላል አይደለም። እናቴን ሳላይ 10 ዓመት ከበደኝ። እንደዛ ስትላት መጣች? አልመጣችም። ልጆቼን ለቆሻሻ ልጣልኩኝ እንጂ ምንም ነገር ያደረግኩት ነገር የለም። እኔ ነኝ ጥፋተኛ፣ በድያቸዋለሁ፣ ማሳዘኛቸዋለሁ። እናትነት የሚጠበቅ ነገር ምንም ያደረግኩት ነገር የለም። እመብርሃን እያልኳት ለጠዋት ማታ እመብርሃን እኔ እኮ ደካማ ነኝ፣ ልጆች አንቺ ናቸው የኔ አይደሉም፣ ሰጥተሽኛል በማላውቀው ቦታ፣ እኔ ነኝ ጥፋተኛ። ግን እሺ አንቺ አሳድጊያቸው አልኳት። በቃ አንቺ አሳድጊያቸው፣ እሺ እኔ ምንም ማደርገው ነገር የለም። ግን አንቺ ሁሉንም ትችያለሽ፣ አብያቸው፣ አጠጫቸው፣ በቃ ከጎናቸው እንጂ በከራላለው ውይይት መጽናኛ ዋውና ብሽው አይዘን ዳግመኛ። እኔ ምንም ማድረግ አልችልም፣ ምንም መሆን አልችልም። በተቻለኝ አቅም ለማሳከም ሞክራለሁ፣ አንተን ለማዳም ሞክራለሁ። ግን መምጣት አልችልም አንቺ
እሺ ቢያንስ እንኳን አግኘኝ፣ ሁሌም አግኘኝ፣ ከጎኔ እንደሆንሽ ልወቅ ምናምን ነገር አልኳት። እናት እንደሌለኝ ነበር የማስበው ታውቃለህ። እናት ሳይኖር መኖር ማለት በቃ አሁን ሁሉ እማዬ ግንባራቸውን ስመ ጓደኞቼ ሲገቡ እኔ ይከብደኛል። የሰውን እናት ሆነ ማንም እኔ እና አንድ የሚያሳድገኝ ሰው ካገኘ እማ ነው የምለው፣ እናቴ ነው የምለው። ኪዳነ ምሕረት እናቴ እማዬ እኔ ደካማ ነኝ እያልኩ በሷ ነው ማለቅሰው። ለሌላ ለማንም አላለቅሰም፣ አልነግርም። ችግሬንም ቀርጌ ነው በቃ ማለቅሰባት። ሚስጥረኛ የጓዳዬ ሌላ ማንም ማለቅሰው የለም። ባለቅስም ባነባም ለሷ ነው የምናገረው። የስደት ስንቄ እሷ ነች። የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት ማንም ጋር ሄደው ሲያበሉኝ ሲያጠጡኝ እናቴ ነበር የምለው። በቃ እናቴ ያለ እናቴ የምኖር ይመስለኝ ነበር። ምን አውቃለሁ የሰው ሀገር ናት እናቴ ሙታ ራሱ ቢሆን ምን አውቄ ነው ወይ የምኖረውን ነበር። አንቺን ብቻ አንዴ በአይኔ አግኝቼ እናቴ እያልኩኝ ግንባርሽን ልሳም። አንቺን ብቻ ላግኝሽ፣ አንቺን ብቻ እኔ ልኝ ነው በቃ ምንም ነገር እኔ አልፈልግም፣ አንቺን ማግኘት ብቻ ነው። እሷ ደግሞ በዛን ሰዓት ላይ እኔ መምጣት አልችልም ልጄ 10 ደቂቃ ለማትሞላ ሰዓት አውርቻት ምን አይነት ደስታ እንደነበረኝ አስብ እኮ። በአካል ደግሞ የማገኛት ሆኖ ቢሆን ደግሞ በቃ ምንም አልተሰማኝም። በቃ ምንም እኔ እሷ የእሷ መምጣት ብቻ ነበር ይሰማኝ። ከዛ እሷ እኔ ምንም የተቻለኝን ነገር አደርግልሃለሁ በምንም ማለች። ስሟን ጠርቼ ማውጣ ሆነ አቅም የለኝም። ለዛ ስም ብል ይሻለኛል። ስለ እሷ ተናግሬ የማውጣው አንደበት የለኝም። እንባዬ ቀድሞ ዝም አልኩኝ ሳልነግርሽ ስለምታውቂ ኪዳነ ምሕረት እናቴ። አንድ ቀን አንተ እንደዚሁ ልጅ ወጥተህ የገባህ ደስተኛ ሆነ እየሳምከኝ እማዬ እያልክ ምግብ መጠይቀን ቀን ይኖራል ትለኛለች ታውቃለህ። ያን ቀን እኔ የምመኘው ነበረ፣ ግን ራቀብኝ በጣም ብዙ ቀን ማለት በቃ ተስፋዬ ጠፋ ማለት። አሁን ላይ አድጌያለሁ። ያኔ ልጅ ስለነበርኩ የሆነ ነገር ይሸውደኛል። አሁን ግን አድጌያለሁ። አሁን ከጎኔ ሰው ያስፈልገኛል ታውቃለህ። ካሁን በኋላ ላገኘ አልችልም፣ ስራ ወደ ሌላ ቦታ ሊሄድ ነው ብላ ነገረች እማ። እኔ ደግሞ እንደዛ ስትለኝ ታውቃለህ፣ ሌላ ቦታ ድጋሚ የምትሄጂው እኔን ምን አድርገሽ እንውላለሁ። አሁንም በስልክ ምንም ቢሆን እኮ በስልክ ራሱ ባገኘ ሁሌም ደስተኛ ነበርኩ። እኔ ስልክ ምን ያደርግልኛል? አንቺን ካላገኘሁ ለምን ስልክ ትልኪልኛለች? ይቅርብኝ ምናምን ነገር አልኳት። ከዛ ከስልኩ በኋላ ምናምን ማውራት ጀመርን። ልገባ ነው ሌላ ሀገር ምናምን ትለኝ። በቃ ለካ እሷ እኔ የተጎዳው ይመስላል።